እርግጠኛ ነኝ ምንም ይፈጠራል ብዬ አላስብም። ምክንያቱም የዩ ልጅ የብሩኬ ልጅ እንዳልሆነ ተጠንቀቁ ይታወቃል። እውነት ለመናገርና መቼም ቢሆን መቼም እውነት ለመናገር ይሆናል ብዬ አላስብም። እና ተረጋጉ ልላችሁ እፈልጋለሁ። ሰላም እንዴት ናችሁ? ደህና ናችሁ? የአይን አለም እኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም እና ጤና ፍቅር ከእናንተ ጋር ይሁን። ያው አዲስ ቪዲዮዎች አለ። ይሄን ቪዲዮ ላይክ ሼር በማድረግ ቤተሰቡ እንዲሆናችሁ ሀሳብ አስተያየታችሁን ስጡ ማለት ነው። የሀይሚ አነጋገር በጣም የተመቸኝ ዛሬ ቢሆንም እንኳ እኔ ከአንተ እንደማርቅ ነው የምነግርህ። እያወቅኩኝ ነው ፍቅርን የተቀበልኩት በማለትሽ ንግግርሽ በጣም ተመችቶኛል። ይመችሽ ማርያምን። እውነት ለመናገር በነገራችን ላይ ምንም ሊሆን አይችልም፣ ግን ደግሞ ቢሆንም እንኳን ማንኛውም ሰው ከሌላ ልጅ ኑሮት ትዳሩን እየመራ የሚኖር ህዝብ ብዙ አለ ብዬ አስባለሁኝና አስተሳሰብሽ እና አገላለጽሽ ከሚባል በላይ ተመችቶኛል። ይመችሽ ሀይሚዬ፣ በእውነት ትለያለሽ። በዚህ አጋጣሚ ምን ልበልሽ በቃ እና ሲጀመር ሊሆንም አይችልም። ሲጀመር እዩ የምትባለው አለሽ ሲጀመር በቃ እኔ ነገር ስራዋ ራሱ አያምረኝም። በቃ ምንም ከብሩኬ ከዩ የሆነ ነገር አለው ብዬ እኔ በፍጹም አላስብም። የለውም፣ ሆነስ የለውም፣ ምንም ነገር አይኖረውም፣ የለውም። እንደውም የገዛ ባሏ እውነቱን ይናገራል። የገዛ ባሏ የሚናገረው ነገር በጣም ትክክል ነው። እውነት ለመናገር በጣም ከሚባል በላይ ሲናገር ሲያሳይ ምናምን የራሷ ባል ደስ ይለኛል። እና እንግዲህ ነገ የነገው ቪዲዮ ሄዱ ነው ወይስ ሄር ሀይሚ ሄደች ወይስ እሱ? ነገሩ እሱ ብቻ ነው መሰለኝ። በነገራችን ላይ ያው በዚያውም ብሩኬ ቤቱን ሰለል ሊያደርግ ነው እንጂ እውነት ለመናገር ለዚህ እንኳን አይመስለኝም። እኔ መቼም ቢሆን መቼም ማለት ነው እና ግን ቢሆንም ያው ችግር የለውም። ያው የብዙ ሰው ጥያቄ ስለሆነ ማየቱ ወይም መታየቱ ጥሩ ነው ብዬ አስባለሁ ማለት ነው። እዩ ግን እኔ አረጋለሁ ብለሽ አስበሽ ከሆነ ተሳስተሻል እናቴ። ሀይሚም ነፍሱ እስከሚወጣ ነው የምትወደው፣ እሱም ነፍሱ እስከሚወጣ ነው የሚወዳት። እናቴ ይወድዳሉ እነሱ ቢሆኑ መቼም የሚለያዩ ልጆች ስላላደሉ ምንም ሊፈጠር አይችልም ብላችሁ ፈልጋለሁ። በዚህ አጋጣሚ እሱ አሁንም ብሩኬ ትላለች እኮ በስማም፣ እንዲሁም ማስቸግራቸው ይመስለኛል እውነት ለመናገር ምክንያቱም መስራት ስለምትፈልግ አስቸግራቸውም ሊሆን ይችላል ብዬ ነው ማስበው እንጂ ሌላ ነገር ምንም ይፈጠራል ብዬ ማስበው ነገር አይኖርም። በእናንተ ባላቅዶች ማለት ነው ምንም የሚፈጠር ነገር አይኖርም ለማለት ነው። እንግዲህ ሀይሚዬ ጎበዝ ነሽ፣ አነጋገርሽ ደግሞ አምሮብሻል፣ ውበት ድፍቶብሻል። ሰሞኑን ቆንጅዬ ነሽ፣ በፊትም አሁንም ቆንጅዬ ሆነሻል። በፍቅር በሰላም ኑሮ የትም ሁኑ የትም እናንተ ማለት ነው። እና እናንተስ ምን ትላላችሁ? ልጆችዬ ምን አያችሁ? ከነብሩክ ማለት ያስቸግረዋለች ይመስለኛል። እዩ የምትባል ልጅ በጣም አስቸግራለች። ምንድን ነው ያስቸገረችው? በቃ ቪዲዮ ከነሱ ጋር እንድትሰራ ትፈልጋለች። ገባችሁ? ለዛ ይመስለኛል ብሩኬን ያስቸገረችው ስለሆነ ይመስለኛል አሁን ራሱ ይሄን ነገር ሊያደርገው የወሰነ እንጂ ብሩኬ ከሷ ጋር ጭራሽ መገናኘትንም አይፈቅድም፣ አልፈልገውም። ግን ምን አለ ያው ስላስቸገረችው እንደሆነ ነው እንጂ ለዛ ይመስለኛል እንጂ በቃ ሌላ ነገር ምንም ያለ ነገር አይመስለኝም። ወዶችዬና ይሄንን ነው የምለው። እንግዲህ እናንተስ ምን ትላላችሁ? ምን ሀሳብ ትሰጡበታላችሁ? ምን ትላላችሁ? ምን ሀሳብ ትሰጣላችሁ? ይህ ሀሳብ ይሄ ነው እና እናንተ ደግሞ ሀሳብ አስተያየታችሁን ስጡ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። ሀይሚዬ አልፈራሽም። ሲጀመር ያው ስላልሆነም ምንም ሊያስፈራሽ አይችልም። መቼም አትፈሪ። እሺ እኔ እናት ወዳችኋለሁ። በቃ ባይ ባይ።